ማንኛውም ሰው ለሰራው ስራ አድናቆትና ምስጋና ሲያገኝ መበረታታትን ያገኛል። ጭራሽ የምስጋና ወረቀትና ሽልማት ሲሆን በቀን 5 ቪዲዮ ካለቀቁ ነው የምትሉት። ዩቲዩብ ለኮንተንት ክሬተሮቹ ምስጋናና አድናቆቱ በዩቲዩብ ፕሌይ በተን መልክ ይገልጻል። የሰብስክራይብ ቁጥራችሁ በበዛ ቁጥርም ሽልማቱን በዛው ልክ ይጨምራል። ስለዚህም ብዙ የተለያዩ ምናልባት በፊት ሰምታችኋቸው የማታውቋቸው የዩቲዩብ ሽልማቶች አሉ። በዛሬ ቪዲዮ የምናየው ከመጀመራችሁ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ምልክቷን በተረፈ እንጀምር። የመጀመሪያው ሲልቨር ክሬተር አዋርድ ሲሆን ማንኛውም ሰብስክራይብ 100,000 የሞላ ቻናል የሚያገኘው ነው። 100,000 ሰብስክራይብ ሲደርሱ ዩቲዩብ ፕሌይ በተን ይልክላቸዋል። ኢትዮጵያ ውስጥም ብዙ ዩቲዩበሮች ይህን ሽልማት አግኝተዋል። በጣም አስደሳች ከሚባሉ ጊዜያት ውስጥ አንዱ ይመስለኛል። ዩቲዩብን ከመሰለ ካምፓኒ የምስጋና ስጦታ ማግኘት ቀላል አይደል። ሁለተኛው ደግሞ ጎልደን ክሬተር አዋርድ ይባላል። ይህም 1 ሚሊዮን ሰብስክራይብ ሲደርስ የሚበረከትላችሁ ነው። ሶስተኛው ፕሌይ በተን ዳይመንድ ክሬተር አዋርድ ሲሆን ይህም አንድ ቻናል 10 ሚሊዮን ሰብስክራይብ ሲኖረው የሚያገኘው ነው። ነገር ግን ከጥቂት ሰዎች በቀር ያገኘው የለም። ምክንያቱም 10 ሚሊዮን ሰብስክራይብ መድረስ እጅግ በጣም ከባድ ነው። ይሁንና ግን ፍጹም አይደለም። በትጋት በመስራትና በትዕግስት የማይሆን ነገር የለም። ነገራችን ላይ ዩቲዩብ ላይ 10 ሚሊዮን የደረሱ ሰዎች እስከዛሬ 1500 አይበልጡም። ለዛም ይሄንን የዩቲዩብ ፕሌይ በተን የሚሸለሙ ሰዎች ማየት አንቺ። አራተኛው የዩቲዩብ ፕሌይ በተን ደግሞ ሩቢ ፕሌይ በተን ይባላል። ይህንንም 50 ሚሊዮን ሰብስክራይብ ያገኘ ቻናል ብቻ ነው የሚያገኘው። ለመጀመሪያ ጊዜ ይህን የዩቲዩብ ፕሌይ በተን ያገኘው ሰው ዩዲፓይ ሲሆን ይህም የሆነው ዲሴምበር 18 2016 ነበረ። ይህንንም ፕሌይ በተን ለየት የሚያደርገው ኦፊሻል በሆነ መልኩ ይህንን ፕሌይ በተን በሚያገኘው ቻናል ሎጎ መሰራቱ ነው። በአለማችን ላይም 50 የማይሞሉ ቻናሎች መድረስ የቻሉት። አምስተኛውና የመጨረሻው የዩቲዩብ ክሬተር አዋርድ ደግሞ ሬድ ዳይመንድ ክሬተር አዋርድ በመባል ይታወቃል። ሴፕቴምበር 6 2019 ለመጀመሪያ ጊዜ ተሰራ። ለመጀመሪያ ጊዜ የሚታየው ትዊተር ላይ ሲሆን ይህም የሆነው የዩቲዩብ ትክክለኛ የትዊተር አካውንት ላይ ነው። በአዲስ ቪዲዮ ውስጥ እንገናኝ። ማክቤል ነበር። ፒስ ያው